ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔስ ክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ። ነጻነት ወርቅነህ እምሩ ከ1974 እስከ 2018 የኪነ ጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰቡ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወን ጀመረ። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተከታተለው ነጻነት ወርቅነህ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን ተቀላቀለ። ቲያትር መስራት መጀመሩንም በዚህ ወቅት ይናገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻን የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መሃል ኢሳያስ አስራት ስለ ነጻነት የትወና አቅም እንዲህ ብሏል። እኔ ስለ ነፂ መሰክራለሁ። የሚሰራው ገና ሲወጥ ነው ያውቋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነው በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኢ መኮንን ደግሞ ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር አስደናቂ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናይ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም ድረስ አይረሳኝም። ከዚያም በኋላ በጣም በርካታ ፊልሞች ላይ ለመተወን አቅሙን አሳይቷል በማለት ምስክርነቱን ሰጥቷል። ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠል በብሔራዊ ቲያትር ካብ ለካብ የሚል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዝራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች ላይ የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይም ባለቤትነቱ የአለልይ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት
እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነፃነት ሲመሰክር ነፃነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል ሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘው የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነፃነት አሻራን ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። ነፃነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም እንደሆነ ይነገራል። ከዛ በኋላ ኤፍቢአይ 1፣ ኤፍቢአይ 2፣ ኤፍቢአይ 3 እንዲሁም ያንቺ ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን የሰራ ሲሆን ኤፍቢአይ 1፣ 2 እና 3 ፊልም ደራሲው እሱ ራሱ ሲሆን በባለቀለም ህልሞች በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ነፃነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም አዳዲስ ቃናን እየጨመረ ለዓመታት ፕሮግራሙ በህዝቡ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሏል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን፣ መድረኮችን መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይ የሚደርስበት አልነበረም። በአጠቃላይ ነፃነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ነፃነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ሰልቋል። አብረውት ለሚሰሩ የኪነጥበብ ባለሙያዎች ልዩ ክብር ያለው ነፃነት ለሰዎች በመድረስ የሚያምን፣ በሰዎች ደስታ የሐዘን ጊዜም ቀድሞ የሚገኝ መሆኑ የቅርቦቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ያስወድደው ነበር። ነፃነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል ነበር። እረፍት እንዲያደርግ በሐኪሞች ቢነገረውም ነፃነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ነፃነት ወርቅነህ ከንጹሕ ዘር ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነው። የጥበብ ነፃነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም በድካም አርፏል። ሰላም። ነፃነት ወርቅነህ መቼም የማረሳ የጥበብ ነፃነት የሳቃችን አዝመራ የደስታ የኪነ ጥበብ ተራራ ነፃነት ወርቅነህ ስም ይነዝራል ገና ሲጠራ ከኡራኤል ሰፈር ጥበብ ተፈትሎ የወጣ በስራው በቀልዱ ሙኒለውም ማያታ የሀገር ክብር የመድረክ ንጉሥ የሰው ልጅ ርካታ በትናው በትቦልቶ ነበር በሳቅ በጨዋታ ነፃነት መዛግብት ወርቅነህ መቼም የማረሳ ካስፋወሰን እስከ ምስራቅ ከተቀላይ
በልትልፍ ረፈፍክ ያንተ ድሰት ነው ሕዝብ በፍቅር የወደደው በካብ ለካብ መድረክ በካኬ የታየ ሀገሬ በሳቅን ሐክምህን ያሳየ FBI ስትል ታሪክ ስትሰራ የድርሰት ብርሃን በፊልሙ ሲበራ ያንቺው ለባ ብለህ ልባችን የሰረከው ባለቀለም ሕልም ተስፋ ያሳየኸው የጣረት በጣረት ወርክመን መቼም መቼም የማንረሳ የጥበብ አርበኛ ሁለገብ ነህና ስም ይኖራል በታሪክ ጎዳና በቤተሰብ ተዋታ ይመስል መስኮት ደስታ ያደልከብ ለሁላችን በቤት ለሰው መድረስ ነበር መመሪያ ልካ ስቃይህም ደገ ለሰው ስትፈካ በታነረሽ በታርነት ወርክነት መቼም መቼም የማረሳ ድርስና ጽናቱ ያገኝ ጥበቦች ሁሉ ለዘላለም ይኑሩ በሰላም ረፍ የጥበብ ሰው የሳቅ መድኃኒት የሰጠህ ሰው